ሊቨርፑልን ክላስ 16 አስቶን ቪላን ከሩብ ፍጻሜ ገንድሶ ከፍጻሜ በፊት ለመጨረሻው መጨረሻ ፈተና ከሌላኛው የእንግሊዝ እግር ኳስ ገናናው ክለብ አርሰናል የተፋጠጠው ፓሪስ ሴን ጀርሜን ላለቃው አልናስር ህልም ይዋደቃል። ናስር አልካሊፋ ይባላሉ። የፔዤ ባለቤት ናቸው። የቤይን ስፖርት አለቃ። አድማጮች ሰውየው የአውሮፓ ቻምፒየንስ ሊግ ዋንጫን በረብጣ ቢሊዮን ዶላራቸው ለመግዛት ያልፈነቀሉት ድንጋይ የለም። ያላመጡት ጋላክቲኮ፣ ያልቀጠሩት አሰልጣኝ በምድር ተፈልጎም አይገኝም። የዝውውሩ ገበያን ሪከርድ ለኔይማር ጁኒየር 200 ሚሊዮን ፓውንድ ከፍለው ሰብረዋል። ኪሊያን ምፓፔን ከሜሲ፣ ኔይማር፣ ራሞስ፣ ቬራቲ፣ ዶናሩማ፣ ሐኪሚ ያጣምረው የፈረንሳይ ሊጓን አንበሳ ከመሆን የዘለለ ደስታ አላገኙም። ከካርሊቶስ ከቱሄል፣ ከኤምሬስ ከፖሼቲኖ፣ ከሎሮ ብላ እስከ ክሪስቶፈር ጋላቲየር ቀጥረው ሰውየው ቻምፒየንስ ሊጉን ማሸነፍ አልቻሉም። ከዝላታን እስከ ኔይማር፣ ሜሲ፣ ማርኪኒዮስ፣ ምፓፔ፣ ራሞስ፣ ቲያጎ ሲልቫ፣ አችራፍ ሐኪሚ፣ ኤዲሰን ካቫኒ፣ ኬለር ናቫስ፣ ቲያጎ ሞታ፣ ዴቪድ ቤካም፣ ቢሊየስ ማቱዲ፣ አንጀል ዲማሪያ የመሳሰሉ ኮከቦችን አስፈርመው የቻምፒየንስ ሊጉን ዋንጫ ለማሸነፍ ከ2.5 ቢሊዮን ፓውንድ በላይ ባለፉት 13 ዓመታት በማውጣት ካዝናቸውን የሰበሩት ኳታራዊ ቢሊዮነር ናስር አልካሊፋ ከታላቁ የአውሮፓ ቻምፒየንስ ሊግ ዋንጫ ክብር ጋር መገናኘት አልቻሉም። ያለፉት 13 ዓመታት የሞደርን ዴይ ፔዤ ዋና ኦርኬስትራ መሪ የሆኑት ሰው ለሀብታሙ የፈረንሳይ እግር ኳስ ክለብ ፔዤ እንደ ፍሎሬንቲኖ ፔሬዝ አሊያም እንደ ሮማን አብራሞቪች ሆነው በፓርክ ደ ፕሪንስ ከቢሊዮን ዶላር ወጪ ጋር ቢተውኑም ሰውየውን ከህልማቸው የሚያገናኝ ጠፍቷል። ከ13 ዓመታት በኋላስ ሁሉን ማጋበስ ከታላቁ ክብር እንደማያገናኝ የተረዱት ሰው ፔዤን ከሉዊስ ኤንሪኬ የተጠና ፕሮጀክት ጋር ጋላክቲኮቹን ሁሉ አባረው በአዲስ ቅርጽ በአዲስ ቀለም ከፓሪዚያን ወጣት የኳስ ቲያትረኞች ጋር በተስፋው መንገድ ቆመዋል። ሉዊስ ኤንሪኬ እና የፔዤ ወጣት ድንቅ ኮከቦችም ካምና የጀመረ የደረጀ ጉዞን ለቢሊየነር አለቃቸው ህልም መሳካት እየተጉም ነው። ፓሪዚያኑም ከዶናሩማ፣ ማርኪኔስ፣ ሐኪሚ የላቀ ልምድ ጋር በቪቲኒያ የመሃል ሜዳ ምትሃት፣ በፓቶ ሜንዴዝ፣ ጃኦ ናቫስ ታታሪነት፣ በዱዌ ክራቪስኪያ ዴምቤሌ አስደናቂ ተጽዕኖ የተዋቀረ ቡድናቸው ከሉዊስ ኤንሪኬ ተደናቂ ታክቲክ ጋር ተጋጣሚዎቻቸውን ሁሉ ዘርረው ከመድፉ ፊት ቆመዋል። ታላቁ ሪያል ማድሪድን አሳምኖ ድል የነሳው የሱፐር ማይክ አርቴታ አርሰናል ከፔዤ የአውሮፓ ቻምፒየንስ ሊግ ዋንጫ ህልም ፊት በግማሽ ፍጻሜው የራሱን የጸና ህልም ይዞ የቆመው ኃያል ተጋጣሚ